በህይወታችሁ ውስጥ አይሆንም ማለት እየፈለጋችሁ ነገር ግን እሺ ብላችሁ ታውቃላችሁ ከዛ ካለፈ በኋላ አስተቆርታችሁ ታውቃላችሁ ወይም ደግሞ ሁለት ሰዎችን አይታችሁ ታውቃላችሁ የመጀመሪያው በጣም የሚከበር በጣም የሚወደድ በደንብ እንክብካቤ የሚሰጠው ሰው ከዛ ሁለተኛው ሰው ደግሞ ኢቭን በሚወዱት ሰዎች ራሱ የሚናቅ ከዛ ደግሞ የሚፈልገው ነገር የማይደረግለት ሰው አይታችሁ ታውቃላችሁ በሁለቱ መካከል ያለው መሰረታዊ ልዩነት ምን ይመስላችኋል ሰላም ስሜ ፍርቱና ይባላል ዛሬ ይዤላችሁ የመጣሁት ከዚህ በፊት ባቀው ብዙ ምጠቀምበት የነበረ ነገር ግን ስላላወቅኩት ደግሞ ብዙ እንዳጣ ምክንያት የሆነኝ አንድ ነገር ነው which is ገደብ የምንለው ወይም ደግሞ ባውንደሪ የምንለው ነገር ነው እንግዲህ ባውንደሪ ሴት ማድረግ እንዴት እንዳለብኝ ወይም በህይወቴ ውስጥ እንዴት ገደብ ማበጀት እንዳለብኝ ባለማወቅ ምክንያት በህይወቴ በጣም ኢነርጂ ሉዝ አድርጌያለሁ ጊዜ ሉዝ አድርጌያለሁ ሰላሜን ደስታዬን ብዙ ነገር ሉዝ አድርጌ ነበር ግን አሁን ታንክስ ቱ ጋድ ኦሬዲ ያውቀዋለሁ አሁን ይሄን ነገር ስለዚህ ከዚህ ወዲህ ለሚኖረኝ የህይወቴ መስመር የህይወቴ ጆርኒ በደንብ አድርጌ ይሄን ነገር ተጠቅሜው ፍሬያማ እንደምሆን አልጠራጠርም ማለት ነው ሶ መጀመሪያ ገደብ የሚለው ነገር ምንድነው የሚለው እንመልከት ገደብ ስንል አንድ ሰው የሚቀበለውን ነገርና የማይቀበለውን ነገር ለይቶ ያውቃል ከዛ ደግሞ የማይቀበለውን ነገር ሰዎች ገፍተው እንዲቀበል ያስገድዱት ሲመጡ ኖ ብሎ እዛ ጋር ለራሱ መታገል ለራሱ ጥብቅና መቆም መቻል ማለት ነው ገደብ ማበጀት ገደብ የምንለው ሐሳብ ማለት ነው ሶ ብዙ ሰው ገደብ ለማበጀት ለምንድን ነው የሚቸገረው ስንል የመጀመሪያው ሰው ምን ይለኛል ብሎ ያስባል እንደ ኢትዮጵያዊ ስፔሻሊ ማለት ነው ብዙ ሰው የሚቸገርበት ነገር ምንድነው ይሉኝታ የምንለው ነገር ነውና ለዚህ አንድ በጣም ደስ የሚለኝ ታሪክ አለ ምንድነው አንድ አባት ልጁን ትምህርት ላይ ያስተምረው ፈለገ ከዛ ምን አደረገ ልጁን ይዞ እና አንድ አህያ ይዞ ጉዞ ይጀምራሉ ከዛ ልክ ሲሄዱ በጣም ጠራራ ፀሐይ ነው በጣም ነው የሚያቃጥለው ምናምን ነገርና አህያዋ ብቻዋን እየተራመደች ነው ከዛ ሁለቱም ደግሞ ተከትለዋት እየተራመዱ ነው እዛ ሰው ያይና ወይኔ ምን አይነት ጅሎች ናቸው ቆይ በዚህ ጠራራ ፀሐይ በእግራቸው እየሄዱ ከሚደክሙ ቢያንስ አንዳቸው እንኳን አህያ ላይ ወጥተው ከሚደክማቸው አያርፉም ማለት ጀመሩ ማለት ነው ከዛ አባት ይሄን ይሰማና ልጅ ይሰማሃል አዎ እሺ አሁንም ደግሞ ይሄዳሉ ከዛ ሲሄዱ አባትየው ደግሞ አህያዋ ላይ ተቀመጠና መጓዝ ይጀምራሉ ልጅየው እየተራመደ ከዛ ሰው ያይና አባትየው ምን አይነት ራስ ወዳድ አባት ነው ምንም ቢሆን እኮ አባት ለልጁ ነፍሱን ሲሰዋ ነው የሚታወቀው ምን አይነት አባት ቢሆን ነው ልጁን በእግሩ ያስኬደ እሱ አህያው ላይ ተቀምጦ የሚሄደው ብለው ይላሉ ከዛ አባታውንም ይሄን ይሰማና ሰማ ልጅ ያለው አዎ ከዛ አሁንም ደግሞ አባትየው ይወርድና ልጅየውን ደግሞ ና ተቀመጣሉ ልጅየው ይቀመጥበትና መጓዝ ይጀምራሉ ከዛ ሰዎች ይሰሙና ምን አይነት ዘመን ላይ ደረስን አባት የማይከበርበት ምንም ቢሆን እኮ ሰውዬው ወደ ሽምግልና ጊዜ እየደረሰ ነው ቢያንስ ጥቂት እንኳን አይራራለት ምን አለ አባትየው ተቀምጦ ልጅየው በእግሩ ቢሄድ ይላሉ ሰማ ልጅ አዎ ከዛ በኋላ የመጨረሻው ሁለቱም አህያዋ ላይ እና በል እንግዲህ እንቀመጥ ይሉና ሁለቱም አህያው ላይ ተቀምጠው መራመድ ይጀምራሉ ማለት ነው ልክ ማን ነው አህያዋ መራመድ ትጀምራለች ማለት ነው አህያው ሁለቱም ተሸክመው ልክ ስትሄድ ሰዎች ያዩና ምን አይነት ጨካኝ ርህራሄ የሌላቸው ሰዎች ናቸው አህያዋ እኮ ምንም ብትሆን የፈጣሪ ፍጥረት ናት እንዴት እንደዚህ ጨክኑባታል አይደክማታል ብለው በዚህ ፀሐይ እንኳን ያስቡላት ምናምን ማለት ጀመሩ ከዛ አባት አሁን የሚያይና ሰማ ልጅ ያለው አዎ በል እንግዲህ በህይወት ውስጥ ምንም ውሳኔ ስትወስን ሰው ምን ጊዜም ቢሆን ለውሳኔ አቃቂር ማውጣቱን አያቆም ስለዚህ የነገሩን ትክክለኛነት አይተህ ነው እንጂ ሰው ምን ይለኛል ብለ ማለት ነው የለብህም ብሎ ያስተምራል ማለት ነው እና ምን ልላችሁ ፈልጌ ነው ምንም አርጉ ምንም ሰው እናንተ ማማቱን አያቆምም ስለዚህ ይሉኝታ የሚይዛችሁ ሰዎች የነገሩ ትክክለኛነት የያዛችሁ እንጂ ሰው ምን ይለኛል ብላችሁ ፈርታችሁ ምንም ማድረግ ያለባችሁን ነገር ሳታረጉ መቅረት የለባችሁ በጭራሽ መቼም ቢሆን ማለት ነው ስለዚህ ከዚህ ነገር ተላቀን ለራሳችን መቆም ራሳችንን መውደድ ራሳችንን ማክበርና ሌሎች እንዲያከብሩን ማድረግ መቻል አለብን ማለት ነው ሁለተኛው ደግሞ ሰው ለምንድነው ባውንደሪ ማቆም የማይችለው ሲባል ሰው ሁሉ እንዲወደው ይፈልጋልና ኖ የሚል ከሆነ ሰው የሚጣለው ይመስለዋልና ይሄ ማይንድ ሴት የመጣው እንዴት ነው ስንል ልጆች ሆነን ብዙ ጊዜ ቤተሰብ ሊሆን ይችላል ትምህርት ቤት ሊሆን ይችላል ጎረቤቶቻችን ሊሆኑ ይችላሉ ምን የሚል ነገር ጭንቅላታችን ላይ ጭነውብናል አንድ ልጅ የሆነ ነገር አድርግ ተብሎ እሺ ካለ ታዛዥ ከሆነ ጎበዝ ልጅ ነው ይወደዳል የሚፈልገው ነገር ይደረግለታል አቴንሽን ይሰጣል ምናምን ነገር ከዛ ግን ያ ልጅ አይ ሲል ይሄ በጥዋጭ ልጅ ይባላል ያገሉታል ምናምን ነገር ብዙ ቦታ እንደዚህ ይደረጋል ሶ ይሄ ልጅ ሲያድግ ውስጡ ምን እየሰረጸ ነው የሚመጣው ማለት ነው ሶ ኦኬ ሰዎች እንዲወዱኝ የሚጠይቁኝ ነገር ሁሉ እሺ ማለት አለብኝ
ባልፈልግም ብፈልግም እንዲወዱኝ በቃ እሺ ልበል እያለ ያድጋል። ልክ ይሄ ልጅ ካደገ በኋላ እምቢ ለማለት ይቸገራል። እምቢ ያለ ሰዓት ሰው የሚጠላው ይመስለዋል ማለት ነው። ሶ ባውንደሪን ማስቀመጥ ከፈልግን ኢነርጂያችንን ፕሮቴክት ማድረግ ከፈልግን መጀመሪያ መስበር ያለብን ማይንድ ሴት ይሄንን ማይንድ ሴት ነው ማለት ነው። እና ደግሞ የሚያስገርመው ነገር ምንድነው በህይወታችን ውስጥ ልክ ባውንደሪ ሲኖረን ለምሳሌ የኛ ባውንደሪ ጓደኛዬን ከሆነ እንድትሰድብኝ አልፈልግም ካልኳት የምትወደኝ ከሆነ ለኔ ስሜት ትጨነቃለች፣ ስለዚህ ባውንደሪን ታከብርልኛለች ማለት ነው። ግን ብዙ ጊዜ ደግሞ አሁን ለምሳሌ ጥቅም ተፈልጎ ምናምን ጓደኝነት ሲመሰረት ምናምን ነገር ከዛ አንድ ሰው ተነስቶ ገደብ ሲያበጅ ከዛ ያ ገደብ የሌላኛውን ሰው ጥቅም ሚነካ ከሆነ ያ ሰው ድንገት ተበሳጭቶ ይሄዳል። እንዴት እንደዚህ ትለኛለህ ምናምን ብሎ ይሄዳል። ከዛ ምንድነው የሚፈጠረው? ሜቢ ሊጣሉ ሁሉ ይችላሉ። ግን አንድ ማወቅ ያለብን ነገር ምንድነው ባውንደሪ ትክክለኛ የሆነ ማለት ነው ባውንደሪ በህይወታችን ውስጥ ስላደረግን ጥለውን የሚሄዱን ሰዎች ከኛ ጥቅም የሚፈልጉ ሰዎች ናቸው እንጂ የሚወዱን ሰዎች አይደሉም ማለት ነው። ስለዚህ ከሄዱ ደግሞ ፒስ መንገዱን ጨርቅ ያልግላቸው ብሎ መልቀቅ ነው የሚሻለው እንጂ የሆነ መለማመጥ እነሱ እንዲቆዩልን ብለን ማናምንበትን ነገር እሺ ማለት ትክክል ነው ብዬ እኔ አላስብም ማለት ነው። ሌላ ኖ ማለት መፍራት፣ ብዙ ሰው አይሆንም ማለት ይፈራል። ግን አንድ ማወቅ ያለብን ነገር ፍርሃት ሲኖር ዋናው ነገር ምንድነው? ፍርሃትን ለማሸነፍ ማድረግ የምንችለው ነገር ፍርሃትን መጋፈጥ ነው። አይሆንም ማለት ከሆነ የምንፈራው በትንሹ እንጀምረው፣ ትንሽ ነገር አይሆንም ማለትን ከዛ በኋላ እያሳደግነው እንሄዳለን ማለት ነው። ምንፈራውን ነገር ለማሸነፍ በቃ አስፈላጊው ነገር ምንፈራውን ነገር መጋፈጥ መቻል ነው። አሁን ለምሳሌ አንዳንድ ሰው ፊት ቆሞ ማውራት ይፈራል። መፍትሄው ምንድነው? በቃ ቆሞ ማውራት ነው ማለት ይንተባተብ፣ ይሳቁበት፣ ምንም ይበሉ ይቀጥል። ከዛ በኋላ እያለ በጊዜ ሂደት ይስተካከላል። ሰው ምንፈራውን ነገር መጋፈጥ ነው ማለት ምንፈራ ከሆነ it's okay እንጋፈጠው። ምንም አይገሉንም ወይ ተነስተው የሚደበድቡን ወይ ትልቅ ችግር የሚያደርሱብን ነገር አይደለም ማለት ነው። ሶ ነው ማለት ካለብን ነው ማለት አለብን ማለት ነው። ምንም መፍራት የለብንም ማለት ነው። ሌላ ጸብ እንዳይነሳ ብዙ ሰው ስለሚፈራ እንደዛ ይላል። ግን ማስለመድ ነው ያለብን። ሰው እኛን ትሪት የሚያደርገን እኮ እኛ ራሳችን ትሪት እንድንደረግ ባስተማርንበት መንገድ ነው። እኔ አክብሩኝ የሚል ሁኔታ ከሆነ የሚል ኢነርጂ ከሆነ በዙሪያ ያሉ ሰዎች መለቀው ሌሎች ሰዎች እኔን ያከብሩኛል። ግን እኔ እንድናቅ ከሆነ ራሴን ንቄ ሌሎች ሰዎችም እናንተም ናቁኝ እያልኩኝ ዳይሬክት እኮ በአፌ ላይሆን ይችላል፣ በድርጊቴ በኢነርጂ እነሱ እንደዛ ከሆነ ኮሚኒኬት ማደርጋቸው አት ኤንድ ኦፍ ዘ ዴይ እነሱም ያን ነገር ያደርጋሉ ማለት ነው። እኔ ይንቁኛል። በዛ እንዴት ተናኩኝ ብል ምንም ጥቅም የለውም፣ ምክንያቱም ራሴን ያስናኩት ራሴ ስለሆንኩኝ ማለት ነው። እና ኖ ማለት ያለብንን ነገር ኖ ማለት አለብን። እና እንደውም አንድ ደስ የሚለኝ ምሳሌ ምንድነው ሰዎች ይፈትኑናል። እንዴት ነው የሚፈትኑን ስንል ለምሳሌ ትንሽ ነገር ይናገሩናል። ወይም ለምሳሌ የንግግር ባውንደሪያቸውን ከሆነ ማየት የሚፈልጉት ዛሬ ትንሽ ስድብ ቀለል ያለ ስድብ ይሰድቡናል። ከዛ እንዴት ነው ሪአክሽኗ የሚለውን ያያሉ። ከዛ ምስቅላቸው ከሆነ ኖርማል አድርጌ ማለት ከሆነ ኦኬ ኖርማል ነው ሰው አሳድገዋለሁ። በቀጣይ ደግሞ ስድቡ ይጨምራል። ከዛ ቤተሰብን መሳደብ ሊቀጥል ይችላል። ሌላም እያደገ ይሄዳል። ስለ ስድብ ብቻ አይደለም ጋይስ እያልኩ ያለሁት። ግን በትንሹ ይፈትኑንና ሪአክሽናችንን አይተው ኖ ብለን እዛ ጋር ኮስተር የምንል ከሆነ ያቆሙታል። እንዴ ነው ፊታችንን የምናጠቁርባቸው ከሆነ ማንፈልገው ነገር ሲደረግ ያቆሙታል። እዛ ጋር በቃ አይቺ በቃ ምንም ብለው ያቆሙታል። ግን ዝም የምንል ከሆነ እንዲደጋግሙት እድል የምንሰጣቸው ዝም ብለን ምንስቅላቸው ከሆነ እንዳይከፋቸው እያለን ምንድነው ሸሚዟቸው ምናምን አይደለም የሚታዩት እያሳደጉት ነው የሚመጡት። ከዚህ የሆነ ሰዓት ለማቆም እንቸገራለን ማለት ነው። ምንም በቃ ማንም ሰው ይከፋ፣ እኛ ደስ ስላለን የሚከፋ ሰው ካለ ይከፋ ማለት በመጥፎ መልኩ አይደለም እያልኩ ያለሁት። ግን እኔን አሁን ጓደኛዬን አትስደቢኝ ስላልኳት የሚደብራት ከሆነ ይደብራት። በቃ የኔ ባውንደሪ ነው እንድታልፈው ስለማልፈልግ አታልፈውም። ካከበረችኝ ከወደደችኝ የኔ ጓደኝነት ለሷ ከበለጠ ታከብርልኛለች ማለት ነው። እና እንደውም አንድ ምንም አይገባኝ ነገር አሁን ላይ ደግሞ በጣም ትሬንድ እየሆነ ያለ ነገር ሰው በጣም ሲቀራረብ መሰዳደብ ይጀምራል። ስፔሻሊ ጓደኞች አንቺ እንዲ ምናምን መባባል ይጀምራል ማለት ጋይስ። እኔም ጥያቄ ነው ፍቅርና ስድብ ምንድነው የሚያገናኘው? ማለት መዋደዳችን መግባባታችን የሚገለጸው በመሰዳደብ ነው በመናናቅ ነው ማለት ይሄ ለኔ ትክክል አይደለም። እሺ ትክክል የሆነላችሁ ሰዎች ካላችሁ ትሰቂ፣ ግን ለኔ ትክክል አይደለም እና ካልተቀበልኩት ደግሞ መብቴ ነው ያና ለመቀበል ማለት ነው። ይሄንን ነገር ካልን ታዲያ እንዴት አድርገን ነው ባውንደሪ
ማድረግ የምንችለው የሚለውን ነገር ስንመለከት ወይም ሴት ማድረግ የምንችለው የሚለውን ስንመለከት አንደኛ የምንቀበለውና ማንቀበልበትን ነገር መለየት መቻል አለብን። የምንደራደርበት ማንደራደርበት ነገር አለ። ለምሳሌ አንድ ሰው መጥቶ ቤተሰባችሁ እንዲሰርባችሁ ማትፈልጉ ከሆነ ያን ነገር ወቁት፣ ማትፈልጉትን ነገር። አንድ ሰው መጥቶ ጊዜያችሁ እንዲያቃጠልባችሁ ማትፈልጉ ከሆነ በማይረባ ነገር እወቁት እሱንም ነገር። እያንዳንዱ ነገር ሰው እንዴት ነው እናንተን ትሪት እንዲያደርጋችሁ የምትፈልጉት? እንዲያከብራችሁ ነው የምትፈልጉት? እንዲወዳችሁ ነው የምትፈልጉት? በምን አይነት መልኩ ነው እናንተን ትሪት እንዲያደርጋችሁ የምትፈልጉት፣ እንዲይዛችሁ የምትፈልጉት የሚለውን በደንብ አድርጋችሁ ለዩ። ከዛ በኋላ ያን የሚመስል ማንነትን ተላበሱ። ለምሳሌ አሁን እኔ አክብሩኝ ብዬ ወይም ሰው እንዲያከብረኝ ፈልጌ ሄጄ ሰዎችን ማንቋሽሽ ማንጓጠጣቸው ከሆነ ኢምፖሲብል አይደል? የሆነ ነገር አስፈራርቼ ምናምን ካልሆነ በቀር መከበር ከባድ ነው የሚሆነውና ልክ እኔ ራሴን ሳከብረው እና ሌሎችም እንዲያከብሩኝ የሚፈልግ ከሆነ ሌሎቹንም ደግሞ ማክበር አለብኝ አይደል? እንዲያከብሩኝ እኔም ራሴ እነሱን ማክበር አለብኝ ማለት ነው። ከዛ በፊት ግን ራሴን ማክበር መቻል አለብኝ እና ሌሎች ነገሮች የማይመጥነን ነገር አለማድረግ፣ የማይገባን ቦታ አለመገኘት መቻል አለብን። ባውንደሪያችንን ሴት ለማድረግ ከፈለግን ማለት ነው። ሶ ያንን ማንነት በደንብ አድርገን መላበስ አለብን ማለት ነው። ሌላ ደግሞ በቃ ነው ማለት መለማመድ አለብን። በትንሹም በትልቁም ሁሉንም የስ በቃ ሁሉንም እሺ ብለን ሁሉንም ነገር እንዴት ነው የሚሆነው? ባይዛዊ አንድ ደስ የሚለኝ አባባል አለ እና ምንድነው የሚለው? እያንዳንዱ አሁንም እሺ የምትሏት ለማያስፈልግ ነገር እሺ የምትሏት ነገር ከወደፊት ህይወታችሁ የምትሰርቁት ትልቅ እድል ነው እና አሁን እሺ ስትሉ ለማይረባ ነገር ጊዜያችሁን እየሰረቃችሁ ነው። ያን ጊዜ ተጠቅማችሁ ወደፊት ላይ ትልቅ ነገር መስራት የምትችሉበት ነገር ሊሆን ይችላል፣ የምትደሰቱበት ወይም ትልቅ ነገር ማድረግ የምትችሉበት ነገር ይሆናል። ግን በቃ ይሉኝታን ስለፈራችሁ እሺ የምትሉ ከሆነ ያን ነገር ታጣላችሁ። ስለዚህ ኖ ማለትም አትፈልጉትን ነገር እምቢ ማለትም ተለማመዱ። የተቀበለው ይቀበላል፣ ያልተቀበለው ደግሞ አለመቀበል መብቱ ነው። በጣም ፈርዘር ከሄደያን ሁሉ ነገር ነገራችሁት፣ በንግግርም ተናግራችሁ አሳይታችሁትም በተግባራችሁ ምናምን ነገር እምቢ የሚል ከሆነ ቻው ማለት ነው። እና ስለ ባውንደሪ ሲነሳ አንድ ማምታታት የሌለብን ነገር አለ። ምንድነው? ትብብርና ባውንደሪ የተለያዩ ነገሮች ናቸው። ትብብር ከሆነ ቅጣት የለውም። ምን ማለት የመሰላችሁ? አሁን ለምሳሌ እኔ ሰዎች በስድብ እናንሰውና ሰዎች እኔ እንዲሰድቡኝ አልፈልግም። ያ የኔ ባውንደሪ ከሆነ ልክ ሲሰድቡኝ አየሁ፣ አትስደብኝ አልኳት ጓደኛዬ። እዛ ነገም ትደግመዋለች፣ ከነገ ወዲያም ትደግመዋለች። ሁሌ እየደጋገማችሁ እኔ ምንም ማሳየት ሪያክሽን የለም፣ ጀስት እየነገርኳት ብቻ ነው። እሷም አላቆመችም፣ እኔ መሰደቤም አልቀረብኝም። እንደዛ ከሆነ ተባበሪኝ እያልኳት ነው፣ ምንም ቅጣት የለውም። ግን አሁን አንድ ሰው መጥቶ ሰድቦኝ ተናግሬ ማይሰማኝ ከሆነ አስፈላጊ ከሆነ ከዛ ሰው ጋር ስቆራረጥ ግን ይሄ እርምጃ አለው፣ ተግባር ያለው ባውንደሪ ነው። ተግባር ሲኖረው ባውንደሪ ይሆናል። ግን እንዲህ አታርጉብኝ እያልኩ ሰው ግን ሲያረጉኝ እንደዛ ነገር እሺ እያልኩኝ የምቀበላቸው ከሆነ ይሄ ባውንደሪ ሳይሆን ተባበሩኝ ነው እያልኳለሁ። ትብብር ደግሞ መሆን የለበት። በቃ ተቀበሉት፣ ካልተቀበላችሁት ደግሞ እኔ እሄዳለሁ። በቃ መሄድ ነው። እንደዛ ነው አስፈላጊ ነው ብዬ ማምነበት ማለት ነው። እና መጽናት ነው። የሆነ በቃ አይታችሁ ምናምን ነገር እምቢ ሲሏችሁ ከዛ 1-2 ቀን ቆይታችሁ ምናምን ደግሞ ከፍቷችሁ ድጋሚ የምትመለሱ ከሆነ ይቀጥላል ሩቲኑ። ድጋሚ ግን በቃ ጽኑበት። አይሆንም ካላችሁ አሁንም ነው በቃ እዛ ጋር ድርቅ የምትሉበት መሆን አለበት። አሁን አይታችሁ ታውቃላችሁ፣ ትምህርት ቤት 2 አይነት አስተማሪዎች አሉ። አንዳንዶቹ ገና እግራቸው እንደገባ ተማሪ እየለፈለፈ ከነበር በአንዴ ጸጥ ረጭ ይላል። ሁሉም በቃ ደብተሩን ይከፍታል፣ ሁሉም ስነ ስርዓት ይይዛል። አስተማሪው ቃል ራሱ መናገር አይጠበቅበትም፣ ሁሉም ነው ስርዓቱን የሚይዘው። አንዳንድ አስተማሪ አለ ደግሞ ገብቶ በቃ ወንበር ሊደበድብ እንዲያረጋለሁ፣ ማርክ ቀንሳለሁ፣ እንዲላለሁ ቢል ማንንም የማይሰማው። ምንድነው ልዩነታቸው? ማለት እነሱ እኛን ትሪት እንድናደርጋቸው ያስተማሩበት መንገድ ነው ልዩነቱ። ስለዚህ ባውንደሪ ኢቨን ትልልቅ ሰዎች ሆነን ራሱ በጣም ይከተላል፣ መሰረታዊ የሆነ ነገር ነው እና ያን ደግሞ ልንጠብቀው ይገባል ማለት ነው። አለበዚያ ግን እድሜ ልካችንን እንደተናቅን፣ እድሜ ልካችንን ከሚገባን በታች እየተቀበልን እያላዘንን መኖራችን ነው ማለት ነው። እና ብዙ ሰው ባውንደሪ ሲባል የሚሰራው ስህተት ምንድነው ደግሞ? ሁሉም ሰው እንዲቀበለው ይጠብቃል። ሁሉም ሰው እንዲወደን እንጠብቃለን፣ እንዲቀበለው ይጠብቃል። ልክ ፊት ያይና ፊቱን አይሆን ምናምን ብለው ካጠቆሩበት ይተዋል ራሱ። በቃ ኧረ ምን ሆኜ ነው ብሎ ራሱ መውቀስ ይቀጥላል ምናምን አይነት ነገር ነው። በደንብ በቃ አይቀበሉ ሰዎች አይቀበሉ፣ ተዋቸው። ግን እናንተ ተቀብላችሁ ለዛ ነገር ታምናችሁ ተገዝታችሁ መኖር አለባችሁ ነው ዋናው ነገርና
በህይወት ውስጥ ባውንደሪን ሴት ማድረግ በጣም አስፈላጊ ነው። በጣም ለብዙ ነገር ኢቭን ከምትወዱት ሰው ጋር ራሱ ብዙ ሰው ባውንደሪ ሲባል የሚያስበው ከሩቅ ካለ ሰው ጋር ብቻ ይመስላል። ግን ከምትወዱት ሰው ጋር ራሱ ገደብ ሊኖረው ይገባል፣ ያላችሁ ግንኙነት ማለት ነው። ገደብ ከሌለው በቃ ከባድ ነው የሚሆነው። ስለዚህ ከዛ በኋላ ደግሞ ለገደባችሁ ጽኑ መሆን አለባችሁ። አንዳንድ ጊዜ አይሆንም ያላችሁት ነገር ዋጋ ሊያስከፍላችሁ ይችላል። ለምሳሌ በዙሪያችሁ ያሉት ጥቅመኛ ጓደኞች ከሆኑ አይሆንም ስትሏቸው ጥለዋቸው ሄደው ብቻችሁ ልትሆኑ ትችላላችሁ። ብቻ መሆን የምትፈሩ አይነት ሰዎች ከሆናችሁ እየተናቃችሁም ወደኋላ ትመለሱና ወደ ጓደኞቻችሁ ትሄዳላችሁ። ግን አስፈላጊ ከሆነ ብቻችሁ ማለት ይሄ ምን ያለም መጨረሻ አይደለም። የሚያከብሩላችሁ የሚወዷችሁ ከሆነ ይመጣሉ፣ ካልሆነም ደግሞ መሄድ ይችላሉ ነው መሆን ያለበት። እና ሌላው ደግሞ ባውንደሪ በህይወታችን ውስጥ አለመኖሩ በጣም ከባዱ ክፋት ምንድነው? በህይወታችን ውስጥ ከሚገባን በታች ነው የምናገኘው። ከሚገባን በታች አይታችሁ ታውቃላችሁ? ማለት አንዳንድ ሰው የተለየ ነገር ያገኛል። ቅድም መነሻዬ ላይ እንዳነሳሁት ማለት ነው የተለየ እንክብካቤ፣ የተለየ ምናምን ቦታ ያገኛል ምናምን ነገር። አንዳንድ ሰው ደግሞ በጣም የወረደ ነው ምናምን ነገር። ትንሿን ነገር ለማግኘት ራሱ ተለማምጦ ለምኖ ምናምን ነው። ለምሳሌ በጓደኝነት ውስጥ ትኩረት ለማግኘትም ትኩረት እንግዲህ በጓደኝነት ውስጥ አስፈላጊው ነገር ነው። ያን ለማግኘት ራሱ የሚለምን ሰው አለ። ሌላው ደግሞ ትኩረት ኖርማል ነገር በቃ በጣም እንክብካቤ የሚደረግለት በጣም በቃ ሌላኛው ጓደኛ የሚጨነቅለት የሚያስብለት ሰው አለ ምናምን ነገርና ልዩነታቸው በቃ የምትቀበሉት ማትቀበሉት መለየት፣ ለእናንተ ይገባኛል ብላችሁ የምታስቡትን ነገር ማየት፣ ያ ሰው ያን እንዲጥስባችሁ አለመፍቀድ ነው። ዋናው ነገር እሱ ነው። ግን አንዳንድ ጊዜ ስናስበው በዙሪያ ያሉ ሰዎች እኔን አያከብሩኝም እኮ ማለት እኔ የምፈልገውን ስታንዳርድ ልክ የሚሰጠኝ ሰው የለም ብለን ልናስብ እንችላለን። ግን አንድ እውነት ምንድን ነው? ዓለም ላይ ያለ በአይናችን ያየነው ነገር ከሆነ ለአንድ ሰው ብቻ የሚገባ ነገር አይደለም። ሁሉም ሰው የሚገባው ነገር ነው። አንድ ሰው ብቻ እንክብካቤ የሚገባው ተደርጎ ተፈጥሮ፣ ሌላው ሰው ግን ሁልጊዜ እየተሰደበ እየተረገጠ ከሚገባው በታች እያገኘ እንዲኖር ተደርጎ አልተፈጠረም። በቃ ሁለቱ ራሳቸው የሚይዙበት መንገድ ነው ይህን ውጤት ያመጣው ማለት ነው። ስለዚህ ሀሳቤን ጠቅለል ሳደርገው ምን ለማለት ፈልጌ ነው፣ በቃ የሚቀበሉ ከሆነ ይቀበሉ። እዚያ አካባቢያችሁ ላይ ያን ነገር የሚቀበሉላችሁ ሰዎች ከሌሉ፣ ባውንደሪያችሁ የሚያከብሩላችሁ ሰዎች ከሌሉ ሌላ አካባቢ ሄዱ፣ ሌላ ቦታ ይመጣል። በቃ ቦታችሁን ካላወቃችሁ ነው የእናንተ ጥፋት እንጂ ያን የሚሰጥ ሰው ጠፍቶ አይደለም። ለአንድ ድንጋይ አንድ ቦታ ብትሄዱ 2 ብር ሊሏችሁ ይችላሉ። ሌላ ቦታ 2 ሚሊዮን ሊሆን ይችላል። ከእንትን ዓመት በፊት የነበረ ብትሏቸው እስከ 2 ሚሊዮን ሊሏችሁ ይችላል። ከዚያም ከፍ ሊል ይችላል። ጀስት ያላችሁበት ቦታ ነው። ስለዚህ በዙሪያችሁ ያሉ ሰዎች የምትፈልጉት ስታንዳርድ አለ። በዛ ስታንዳርድ ልክ እናንተን ትሪት የሚያደርጓችሁ ካልሆነ ያላችሁበት ቦታ ትክክለኛ አይደለም። ወይም ደግሞ እናንተ እያስተማራችሁ ያላችሁት ነገር ለነሱ እንዴት እናንተ መያዝ እንዳለባችሁ የተሳሳተ ነገር ነው ማለት ነው። ሶ ጋይስ ከሚገባችሁ በታች በጭራሽ እንዳትቀበሉ ለማለት ፈልጋለሁ። ሁልጊዜ ባውንደሪያችሁን አስቀምጡ። ማንም ሰው ያን እንዲያልፍ አትፍቀዱለት። ከዛ ደግሞ ለዛ ነገር ጽኑ። በሚመጣው ነገር ሁሉ ታጋሹ ነው። ከዛ ብሊፍ የሆነ ሰዓት ላይ የሆነ በቃ ገራሚ ነገር ይመጣል፣ ሚራክል እስከሚመስላችሁ ድረስ እና አሁን እኔ ባለፈው ጊዜ እንዳልኳችሁ በፊት ከዓመታት በፊት ምናምን ነገር የነበረኝ የሆነ ጓደኝነት ነበር፣ የሆነች ጓደኛ ነበረች ምናምን ነገርና በቃ ልክ እሷ ጋር ስሆን ራሴን የምጠራጠርበት ነበር። በቃ እኔ ማንነኝ ምናምን ብዬ የሆነ በቃ በጣም ከሰው በታች ሆንኩ ይመስለኝ ነበረ ምናምን ነገር። እሷ በጣም ከኔ ከፍ የምትል ምናምን ይመስለኝ ነበር ምናምን ነገር። ከዛ በቃ ከኔ ጋር ስለሆነች ውለታ እየዋለችልኝ እንደሆነ ይሰማኝ ነበረ በፊት ማለት ነው። እና በቃ በጣም ቢግ ዲል ነበር እሷ ከኔ ጋር መሆኗ ምናምን ለኔ በቃ እንደ ትልቅ ነገር ነበር የምቆጥረው ምናምን። እዛ የሆነ ሰዓት በጣም ባውንደሪ ክሮስ እየተደረገ ሲመጣ የሆነ ሰዓት ይከብዳላ ኖ ብሎ የሚቆምበት ነበር። ከዛ ኖ ብዬ ስወስን ከዛ ነገር ወጣሁኝ። ከዛ ሌላ ጓደኝነት ውስጥ ገባሁ እና አዲስ ያለችኝ ጓደኛ በቃ በጣም ልበላችሁ የምትገርም ጓደኛ ነው ያለችኝ እና ግን ኦፍ ኮርስ ያ ነገር በመሆኑ አልጸጸትም። ምክንያቱም እንዴት ራሴን ለሌሎች ሰዎች ማቅረብ እንዳለብኝ ከዛ በጣም ተምሬ ስለወጣሁኝ ማለት ነው። እና አሁን ያለችን ጓደኛ ያለን ግንኙነት ቅርርብ ግን በጣም ደስ የሚል ነውና ይሄ ለማለት ነው። ጠቅለል ሳደርገው ከሚገባችሁ በታች በጭራሽ አክሰፕት እንዳታደርጉ፣ ባውንደሪያችሁን አክብሩ፣
ራሳችሁ ካከበራችሁ ደግሞ ሌሎች ያከብሩላችኋል ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። አመሰግናለሁ።